ውድ የሚዲያ ተከታይ ደንበኞች በሙሉ ዛሬ ደግሞ እንግዲህ ከዚህ ከሀበሻ ከእጽዋት ከምርምር ቦታ ነው ያለሁት። ከዚህ ከምርምር ቦታ እንግዲህ ዛሬ ማሳያችሁ ደግሞ በጣም የሚደርቅ ንጹህ የሆነ እጽዋት ነው። ይህን እጽዋት እንግዲህ ብዙ ሰው በስም እንጂ በአካል የማያውቀው እጽዋት ነው። ዛሬ ማሳያችሁ እንግዲህ ይህን እጽዋት ነው። ይህ እጽዋት እንግዲህ ምን ይባላል ካላችሁ እንግዲህ እጸ ተሐድሶ ይባላል። ተሐድሶ ማለት ትክክለኛው ተሐድሶ ይሄ ነው። ይህ ተሐድሶ እንግዲህ ለምን ይጠቅማል ካላችሁ እንግዲህ ሰው እንግዲህ ብዙ ጊዜ እርጅናም ሆነ የተለያየ ነገር ሲሰማው እንግዲህ ይሄንን ከጓደኞቹ ጋር በደንብ አድርገን በመጠጣት ብቻ በሻይ መልኩ ሲጠጣው ሰውነትን የሚያድስ ትክክለኛ ተሐድሶ ማለት ይሄ ነው ማለት ነው። የተለያዩ በሽታዎችን ያሉ በውስጥ ያሉ ደዌዎችን የሚያስወግድ ደምን እንደገና የሚያድስ ትክክለኛ ተሐድሶ ማለት ይሄ ነው። ይሄ 100% አስተማማኝ የሆነ ነው። ይሄ ምንም የታየ ነገር ነው። ተሐድሶ እንግዲህ ትክክለኛው ተሐድሶ ይሄ ነው። ይሄ እንግዲህ ከጓደኛው ብቻውን አይሆንም፣ አለው ጓደኛ። ያው እንግዲህ ሚዲያ ላይ ብዙ ጊዜ ዝም ብሎ ነው ሲባል አንዱ ሁሉም እያነሳ ይሄ ነው እያለ ስለሚለቅ ብዙ ጊዜ ለመግለጽ ሙሉ በሙሉ ለማስረዳት ትንሽ ከብዳል። ግን ይሄ ትክክለኛ ተሐድሶ ትክክለኛው ተሐድሶ ይሄ ነው። ይሄ በጣም አስተማማኝ የሆነ በጣም ከምን በላይ የሚገርም ነው። ይሄ ለብዙ ነገር ዘርፈ ብዙ የሚጠቅም ነው። በጣም ከምን በላይ ማለት ነው። ለብዛት ለምንጠቀምበት እንግዲህ ይሄንን ብዙ ሰዎች እንግዲህ ይጠጡታል፣ ሰውነታቸው ይታደሳል ማለት ነው። ተሐድሶ የሚባልበት ምክንያትም ለዚህ ነው። በጣም ከምን በላይ የሚታደስበት ትክክለኛ የሆነ ነው። እንደነገርኳችሁ የሆድ ኪንታሮት ካለበት በሆድ ውስጥ ማንኛውም ደዌ የቆሸሸ ደዌ ዝም ብሎ የተለያየ ደም ምናምን አለ ሰውነቱ ላይ የተለያየ ነገር አላርጅክ የተለያየ ነገር የሚወጣበት ከሆነ ይሄንን በመውሰድ ትክክለኛ ሰውነቱን ያገኛል ማለት ነው። ይሄ አስተማማኝ የታየ የተፈተነ ነው። ተሐድሶ ማለት እንግዲህ ይሄ ነው። ፍሬውም ይሆናል። አብዛኛውን ግን የምንጠቀመው ቅጠሉ ነው። ቅጠሉ በአስተማማኝ የታየ ተደጋግሞ የታየ ነው። ይሄ ምንም የሚያጠራጥር ነገር አይደለም። በጣም ጣፋጭ ነው። እንግዲህ ይሄ መቅመቆም ይጨመርበታል። አንዳንድ ጊዜ መቅመቆ ጋር ሲሆን እንግዲህ እንደነገርኳችሁ በሰውነት ላይ የተለያየ ነገር እንግዲህ የደም መቆሸሽ የሚባል ነገር አለ አይደል? ደም መቆሸሽን በደንብ አድርጎ ጠራርጎ አጥፍቶ እንደገና ሰውየውን ህፃን የማድረግ አቅም ያለው ነው። ይሄ ትክክለኛ የተፈተነ የታየ ነው። በጣም ከምን በላይ አስተማማኝ የሆነ ተሐድሶ ማለት ይሄ ነው። እንግዲህ ሰዎች እንዴት ተሐድሶ እንዴት ነው እያሉ ብዙ አለ። እንደገና ደግሞ አጭሩ ደግሞ ላት መልክ አለ። ላት በጣም አጭር ሆኖ ላት አለ፣ ቀይ አለ። ተሐድሶ በነገራችን ላይ 3 ናቸው ትክክለኞች። ከ3ቱ አንዱ ይሄ ነው። ይሄ አስተማማኝ የሆነ ተሐድሶ ለሰው ልጅ ጠቃሚ የሆነ በመጠጣት ብቻ የሚሆን አስተማማኝ የሆነ ይሄ ነው። እንግዲህ ይሄ እንደነገርኳችሁ ጓደኛ አለው ብቻውን ማንኛውም ነገር በነገራችን ላይ ብቻውን የሚሆን ነገር የለም። አሁን ለምሳሌ ቅቤ ብዙ ቅመማ ቅመም ተደርጎ ነው ቅቤነቱን የሚያሰኘው እንጂ ብቻውን ዝም ብሎ ቅቤ አሁን በቅቤ መልኩ አይበላም። ቅቤ ብቻውን ሳይሆን ተጣፍቶ ነው። ይሄ አሉት ጓደኛ። ግን ይሄ ከሌለ ሌሎች መሆን አይችልም። እንደነገርኳችሁ ቅቤው ሌላ እጽዋት ሌላ ቅመማ ቅመም ሲደረግ ቅቤ ይሆናል ማለት ነው። ይሄም ደግሞ ሌሎች ቢጨመሩበት ዋናው መሰረቱ ግን ይሄኛው ነው። ይሄ አስተማማኝ የሆነ ተሐድሶ ማለት ይሄ ነው። እንግዲህ ይሄንን መጠቀም ለምትፈልጉ ሰዎች እንግዲህ መጣችሁ በዚህ በአካል አይታችሁ መውሰድ ትችላላችሁ ማለት ነው። ቅጠሉ ነው እንደምነግራችሁ ሽፈር ይባላል። አሁን ሽፈረው ሞሪንጋ ማለት ነው። ከሞሪንጋ ይሄ ምንም በምን ባይገናኝ እውነት ለመናገር ማለት ነው። አሁን ሞሪንጋ ይሸጣል። ይሄና ሞሪንጋ በፍጹም ሰማይና ምድር የተራቀ ነው እውነት ለመናገር ማለት ግን ሰው ያውቀውም። ከሞሪንጋ ሰማይና ምድር የተራቀ ነው። በጣም ከምን በላይ ይሄ ፍቱን የሆነ ምሬት የለው ምን የለው በጣም አስተማማኝ የሆነ ማለት ነው። አሁን ለምሳሌ ሞሪንጋውን ለብዙ ነገር ይሆናል ለ72 አይነት ምናምን ይባላል። ግን ይሄ ከዛ ነው የበለጠ ነው። ይሄ ያልተነገረለት ያው እንግዲህ ጥበበኞች ብዙ ሰዎች አባቶቻችን እጽዋቱን እንኳን እስካሁን ድረስ በመልክ አያሳዩም እንኳን አይደለም ምስጢሩን ለመግለጽ ማለት ነው። እና ሞሪንጋ እየታሸገ ይሸጣል። ይሄ ከሞሪንጋ የበለጠ ነው። ልክ እንደ ሻይ ለ7 ቀን ቢጠጣው እንደነገርኳችሁ በደዌ ያለ ሁሉ ነገር ሰውነት ላይ ያለው ነገር ማንኛውም ነገር አወላልቆ የሚጥል አስተማማኝ የሆነ ተሐድሶ ማለት ይሄ ነው። እንግዲህ ይሄን እጽዋት እንግዲህ የምትፈልጉ በሻይ መልኩ ታሽጎ በብዛት አስቀምጠናል ማለት ነው። ማንኛውም ሰው በአካል መጥቶ መውሰድ ይችላል። ፈለጉት ላይ ሀገር ላይ መላክ እንችላለን ማለት ነው። ይሄ አስተማማኝ ነው። ፈለጋችሁ ላይ ሀገር ላይ መላክ እንችላለን። ልክ እንደ ሞሪንጋ ታሽጎ እየተቀመጠ እጽዋት ነው። ይሄንን ጠዋት በባዶ ሆድ ለ7 ቀን ያክል መጠጣት ነው። ፍቱን የሆነ ነው። አስተማማኝ ነው። ሀበሻ የባህል ሕክምና ዘመጋቢ ጥባት ነኝ። አድራሻችን ያው ደብረ ማርቆስ ትልቅ ሆቴል ፊት ለፊት ስለምንገኘው እንግዲህ የእጽዋት ቦታችን እንግዲህ ማንኛውም ሰው እንግዲህ መጥቶ በአካል ማየት ማመን ነው። መጥቶ ማየት ይችላል ማለት ነው።
ደውሉልን። አድራሻችንን እንደነገርኳችሁ ደብረ ማርቆስ ትልቅ ሆቴል ነው። መምጣት የምትችሉ መምጣት ትችላላችሁ። የማትመጡ ከሆነ ግን ባላችሁበት ቦታ ላይ እንደ ሻይ ቅጠል ተዘጋጅቶ የተቀመጠ አለ መውሰድ ትችላላችሁ ማለት ነው። 0911 59 27 49 0912 01 39 55 ሀበሻ የባህል ሕክምና ዘመጋቢ ጥባት ነኝ። በሌላ እጽዋት በሌላ ፕሮግራም እስከምንገናኝ ቸር እንገናኝ። አመሰግናለሁ።